የኢንተረስት ሬት ዜና ከማንበባችሁ በፊት እነዚህን ሁለቱም ማወቅ ግዴታችሁ ነው። እኔ ግን ቀለል አድርጌ አስረዳችኋለሁ። ሲምፕሊ ሆኪሽ እና ዶቪሽ ማለት የሀገሪቱ ሴንትራል ባንክ ማርኬቱ ላይ ያለውን እይታ የሚገልጽ ነው። ይህንን ለማስረዳት አብዛኞቻችሁ የምታውቁትን ቡሊሽ እና ቤሪሽን ልጠቀም። እንደምታውቁት ቡሊሽ ሲባል ማርኬቱ ወደ ላይ ሲሄድ ነው። ቤሪሽ ሲባል ደግሞ ማርኬቱ ወደ ታች ሲሄድ ነው። እነዚህ ስያሜዎች ዝም ብሎ አይደለም የተሰጡት። ቡሊሽ የተባለው ቡሎች ማንኛውንም ነገር አታክ ሲያደርጉ እንደዚህ አድርገው በቀንዳቸው ከፍ በማድረግ አታክ ስለሚያደርጉ ነው። በተቃራኒው ደግሞ ቤሮች አታክ ሲያደርጉ ማንኛውንም ነገር እንደዚህ በእጃቸው ወደ መሬት በማድረግ ነው አታክ የሚያደርጉ። ወደዚህኛው ስንመጣ እንግዲህ ሆክ የሚባሉት እነዚህ ናቸው። እነዚህ በጣም አግሬሲቭ የሆኑ በርዶች ስለሆኑ ይሄንን ሲግኒፋይ ለማድረግ ነው። ዶቭ የሚባሉ በርዶች ደግሞ እነዚህ ሲሆኑ እነዚህ በርዶች በጣም ፒስፉል፣ በጣም ረጋ ያሉ፣ በጣም ካልም ስለሆኑ ይሄንን ሲግኒፋይ ለማድረግ ነው። ወደዚህ እንግዲህ ስንመጣ ሆኪሽ ሲሆን ሴንትራል ባንኩ በጣም አግሬሲቭ ይሆናል። ከረንሲውን አፕሪሺየት ማድረግ ይፈልጋል። በዚህን ጊዜ እንግዲህ የኢንተረስት ሬት ይጨምራሉ። የኢንተረስት ሬት ጨመረ ማለት ደግሞ በወለድ ክፍያ ምክንያት ሀገሪቱ ላይ ያለው ገንዘብ በጠቅላላው ወደ ሴንትራል ባንኩ ይፈሳል። ይሄ ማለት ደግሞ ኢንፍሌሽን ይቀንሳል ማለት ነው። ዶቪሽ ሲሆን ደግሞ በተቃራኒው ሴንትራል ባንኩ በጣም ካልም ይሆናል። ማርኬቱንም በደንብ ለቀቅ የሚያደርግበት ጊዜ ነው። በዚህም ጊዜ እንግዲህ ኢንተረስት ሬት ባለበት ይቀጥላል ወይም ደግሞ ይቀንሳል። በዚህ ምክንያት እንግዲህ በደንብ ተበዳሪዎች ይኖራሉ። ማርኬቱ ላይ በደንብ ገንዘብ ይፈሳል ማለት ነው። ይሄንን የሚያደርጉበት ምክንያት እንግዲህ ማርኬቱን ስቲሙሌት ለማድረግ ወይም ደግሞ ለማነቃቃት ቢሆንም ኢንፍሌሽንን ሪዛልት ሊያደርግ ይችላል። ቀጣይ ዜና ላይ እንግዲህ ፌዶች ሆኪሽ ናቸው ወይም ደግሞ ዶቪሽ ናቸው ስትባሉ እንዳትደናገሩ። እንግዲህ ጨመረ ቀነሰ ምናምን ቀርቷል እና ሁል ጊዜ እንደዚህ አይነት ነገሮችን ስለምናወራ ፎሎ ማድረግ እንዳረሱ